የ2020 እስከ 2022 ከባድ ጦርነት ነበር። ዩኒቨርሲቲያችን እና እንዲሁም ሆስቴላችን ትግራይ ስር ስለሚገኝ ጦርነቱ ገብ ስላለ የሰላም ሁኔታው እየተመለሰ ስለነበር ተቋሙ ወደ ተሻለ አቅም ወደ ነበረበት አቅም ለመመለስ የምንጥርበት ጊዜ ላይ ሆነን ጆይንት ዩሮፒያን ኢኒሺየቲቭ ስትሬንግዘኒንግ ሜዲካል ስፔሻላይዜሽን ኢን ኢትዮጵያ በዩሮፒያን ዩኒየን ኮፈንድድ ሆኖ በስፓኒሽ ኮኦፕሬሽን በኩል ነበር ኢሜይል የተላከልን። ጦርነቱ በፊት ከምናውቃቸው ስብራቶችና ጉዳቶች ለየት ያለ ጉዳቶች አምጥቷል። ትግራይ ውስጥ በአጠቃላይ የሄልት ኬር ፋሲሊቲ ዳሜጅ ጤና ቢሮና የWHO የኢቫሉዌሽን ቱልም አለ። በዛ መሰረት ከ80% በላይ ውድመት ተፈጽሞበታል። ከዛ ለማገገም እንግዲህ በምናደርገው ጥረት ብዙ ስቴክሆልደሮች ሲሳተፉ ነበር። ከነዚህ ስቴክሆልደሮች ውስጥ ያው ስፓኒሽ ኮኦፕሬሽን ነውና የሜዲካል ኢኩፕመንት እገዛዎችን አድርጎልናል። የአልትራሳውንድ መሽኖች፣ ኦአር ቴብል እና ፔሸንት ሞኒተር። ስለዚህ ኦአር ሰርቪሱ መሻሻል አሳይቷል። የህፃናት ህክምና፣ የፅንስና ማህፀን ህክምና፣ የአጥንት ህክምና እንዲሁም ደግሞ የሰመምና ጽኑ ህክምና አራቱም 1 ዓመት ሆኗቸዋል በዚህ በክሊኒካል ሪሰርች ግራንትድ ሆነው። በዚህ ዓመት ደግሞ የቀዶ ህክምና ተጨምሮልን የሆስፒታሉ ዋናው የጥበት አገልግሎት የምንሰጥበት ወይ ደግሞ ላውንደሪ ዲፓርትመንትን ሜጀር አሁን እድሳት ይከናወንለታል። ይህንንም በጣም ለሆስፒታሉ አንቀሳቃሽ ዩኒት ነው። ከትግራይ ጤና ቢሮ ጋር በተደረገው ትብብርም ጭምር ለአውቶክሌቭ የሚባል ክፍል እቃ እንድንገዛም እድል ፈጥሮልናል። ተቋም ማሻሻያ ቢያንስ አንዱ ኢንፍራስትራክቸር ነው። መጀመሪያ ያደረግነው የቀዶ ህክምና ክፍልና የድንገተኛ ህክምና ክፍል ነበር። አሁን የድንገተኛ ህክምና ክፍል 10 በ40 የምንለው ካሬ ሜትሩን ነው ቅድሚያ ተሰጥቶት እያለቀ ነው። ስለዚህ ሙሉ በሙሉ አልቆ ለአገልግሎት ዝግጁ እንዲሆን በፍጥነትም ስራው እየተከናወነ ያለ ነው። ማመስገን የምፈልገው ስፓኒሽ ኮኦፕሬሽን የጎደለን ነገር ለመሙላት ያደረጉት ጥረት በጣም ከፍተኛ ነው። እነሱን ማመስገን እፈልጋለሁ። የእናንተን እርዳታ የእናንተን ድጋፍ ትርጉም ያለው ስራ ሰርተዋል። በጣም ነው የምናመሰግናችሁ።